እንደምን ቆያችሁ። ሌላው ኢንትሮዳክሽን ቱ ሜዲካል ሰርጂካል ላይ የምናየው ነርሲንግ ፕሮሰስ ነው። when you see nursing process, it is a series of steps direct toward identifying and solving health problems of the people to meet their needs. የትኛውም ሰው ላይ ያለውን የጤና እክል ለመለየት እንዲሁም ደግሞ ታካሚው ምን ይፈልጋል የሚለውን ነገር ለማወቅ የምናደርገው ሲሪየስ ስቴፕ ያለው ፕሮሰስ ነው ማለት ነው። ስለዚህ በዋነኝነት እንደ ፐርፐዝ በምናይበት ሰዓት አይደንቲፋይንግ ኦፍ ዋት ክላይንታል ስታተስ የክላይንቱ ምን አይነት ሁኔታ ላይ ያለው ምን አይነት ፕሮብሌም ነው ዴቨሎፕ ያደረገው የሚለውን ነገር እንዲሁም ደግሞ ፕሮብሌሙን ተከትሎ ሊፈጠሩ የሚችሉ ነገሮች ምንድናቸው የሚሉትን ነገሮች ለመለየት እንጠቀምበታለን። ስለዚህ አክቹዋል ፕሮብሌም ሲባል ከረንትሊ ፔሸንቱ ያለበት ችግር ማለት ነው። ስለዚህ ፖቴንሻል ሲባል ደግሞ አሁን ባለበት ችግር ተከትሎ ሊፈጠር የሚችል ችግር ዛት ሲኖናስ ፖቴንሻል አለ ፕሮብሌም እንለዋለን ማለት ነው። ሰላም እንደምቆያችሁ። ሌላው ከኢንትሮዳክሽን ቱ ሜዲካል ሰርጂካል ላይ የምናየው ነርሲንግ ፕሮሰስ ነው። ነርሲንግ ፕሮሰስ የምንለው it is a series of step ነው direct toward identifying and solving health problems of to meet their needs በዋነኝነት የሰውየውን ወይም የሴትዮዋን ችግር ለመለየት እንዲሁም ደግሞ ምን አይነት ፍላጎታቸውን ለመለየት የምንጠቀምበት ቴክኒክ ነው ማለት ነው። ስለዚህ በዋነኝነት ዓላማው ምንድነው? የአክቹዋሊ ፖቴንሻል ሄልዝ ፕሮብሌም ዲተርማይን ለማድረግ ነው። and also at establishing plan to meet the identified need ወይ ደግሞ ችግሮቹን ከለየን በኋላ ፔሸንቱ ምን ይፈልጋል የሚለውን ካወቅን በኋላ ምን አይነት ፕላን ማስቀመጥ እንዳለብን ለማወቅ ይረዳናል። ማለት ፕላን ቱ establish ፕላን ለማወቅ ይረዳናል። እንዲሁም ደግሞ ስፔሲፊክ የሆነ ኢንተርነርሲንግ ኢንተርቬንሽን ይሄ ደግሞ ለይተን ካወየን በኋላ ለዛ የሚያስፈልጉትን any kinds of nursing interventions አፕላይ ለማድረግ ይጠቅመናል ማለት ነው። ስለዚህ ነርሲንግ ፕሮሰስ ሰላም እንደምቆያችሁ። ሌላው ኢንትሮዳክሽን ቱ ሜዲካል ሰርጂካል ላይ የምናየው ነርሲንግ ፕሮሰስ ነው። ነርሲንግ ፕሮሰስ it is a series of steps direct toward identifying and solving the health problems of the people to meet their needs. ነርሲንግ ፕሮሰስ በዋነኝነት ሲሪየስ የሆነ ስቴፕ ነው። በዋነኝነት የሰውየውን ችግር ወይም የሴትዮዋን ችግር ለመለየት የምንጠቀምበት ከለየንም በኋላ ደግሞ ስፔሲፊክ የሆነ ኢንተርቬንሽን ለማድረግ የሚያገለግል ነው ማለት። ስለዚህ ፔሸንታችን ምን አይነት ፍላጎት አለው፣ ፍላጎቱ ላይ ዲፔንድ ሆነን ደግሞ ተጨማሪ የሆነ ነርሲንግ ኢንተርቬንሽን አፕላይ የምናደርግበት ሲሪየስ የሆነ ስቴፕ ነው ማለት ነው። ስለዚህ ፐርፐዞቹን በምናይበት ሰዓት ከረንትሊ አክቹዋል ፕሮብሌም ኤንድ ፖቴንሻል ፕሮብሌምን በዋናነት ዲተርማይን ለማድረግ ያገለግላል ማለት ነው። አክቹዋል ፕሮብሌም ሲባል ከረንትሊ ፔሸንቱ ወይም ሰውየው ወይም ታካሚው ይዞት የመጣው ችግር ማለት ነው። ፖቴንሻል ሄልዝ ፕሮብሌም ሲባል ደግሞ ችግሩ ላይ ተከትሎ ሊፈጠሩ የሚችሉ ችግሮች፣ ለምሳሌ አንድ ታካሚ የሆነ በሽታ ወደ ጤና ተቋም ይዞ ከመጣ በኋላ ነገር ግን በዛ ምክንያት ተጨማሪ የሆነ ችግር ወይ ደግሞ ሄልዝ ፕሮብሌም ካጋጠመው ያ ፖቴንሻል ሄልዝ ፕሮብሌም ይባላል ማለት ነው። ለምሳሌ አንድ ሰው በኤችአይቪ ኤድስ ከተጠቃ በኋላ ኤችአይቪን ተከትሎ ሆስፒታል ውስጥ ለረጅም ጊዜ ከተኛ ቤድ ሪድን ከሆነ ከዛ በኋላ ተከትሎ አልጋ ላይ በመተኘቱ ምክንያት የተፈጠረ ቤድ ሶር ካለ የመጀመሪያ ችግሩ ፔሸንቱ ምንድነው? አክቹዋል ፕሮብሌሙ ፔሸንቱ ምንድነው? ኤችአይቪ ኤድስ ዴቨሎፕ አድርጓል። ፕላስ ደግሞ ቤድ ሪድን በመሆኑ ምክንያት ደግሞ ምን ይፈጠራል ማለት ነው? የአልጋ ቁስል ይፈጠራል ነው። ወይም ደግሞ ዲኩቤት አልሰርስ ኦር ፕሬሸር ሶር የምንለውን ዴቨሎፕ ካደረገ ዛት ኢዝ ፖቴንሻል ሄልዝ ፕሮብሌም እንለዋለን ማለት ነው። ስለዚህ ዲተርማይን ለማድረግ አክቹዋል ፕሮብሌሙ ምንድነው ፔሸንታችን ወደኛ ሲገባ ኤንዶልሳት ፖቴንሻል ፕሮብሌሙ ደግሞ ምን ሊሆን ይችላል የሚለው ነገር አይደንቲፋይ ለማድረግ ወይም ዲተርማይን ለማድረግ ይጠቅመናል ማለት ነው። ፕላስ ደግሞ ቱ ኢስታብሊሽ ፕላን ቱ ሚት ዘ አይደንቲፋይድ ኒድ ችግሩን ከለየን በኋላ ፕላን ለማድረግ ወይም ለማቀድ ይጠቅመናል። ስፔሲፊክ አድርገን ለማቀድ ማለት ነው። ለምሳሌ ፔሸንታችን ወደኛ ጋር ሲመጣ 2 3 4 ችግር ካለ ስፔሲፊካሊ ፕራዮሪቲ ያሰጠን ቅድመ ሁኔታዎች ወይ ደግሞ የትኛው በቅድሚያ አስፈላጊ የሚለውን ከለየን በኋላ እዛ ላይ ምን ለማድረግ ፕላን ለማድረግ ያግዘናል ማለት ነው። ዛዘራኒስ ነርሲንግ ፕሮሰስ በምንሰራበት ሰዓት ወይ ደግሞ ይሄንን ሲሪየስ የሆነ ስቴፕ አፕላይ በምናደርግበት ሰዓት 5 ኮምፖነንቶች አሉት ማለት ነው። የመጀመሪያው አሰስመንት፣ ዲያግኖስ፣ ፕላን፣ ኢምፕሊሜንቴሽንስ ኤንድ ኦልሶ ኢቫሉዌሽን የምንላቸው 5 ኮምፖነንቶችን የያዘ ነው ማለት ነው። ስለዚህ አሰስመንት ሲባል it is a systemic data collecting, organizing, validating and recording to know about client status። አሰስመንት ላይ የመጀመሪያው ምንድነው? ዳታ ኮሌክት የምናደርግበት
ሂደት ነው ማለት ነው። ጋዘር የምናደርግበት ከማን ከፔሸንቱ ከሚነግረን ኮሌክት የምናደርግበት ሂደት ነው ማለት። ስለዚህ ሁለት አይነት ታይፕ ኦፍ ዳታ አለ። ታይፕ ኦፍ ዳታ ኢት ካን ቢ ሰብጀክቲቭ ዳታ ኦር ኢት ካን ቢ ኦብጀክቲቭ ዳታ። ሰብጀክቲቭ ዳታ ሲባል ጤና ባለሙያው ራሱ ጤና ባለሙያው ከማን ከታካሚው የሚሰበስበው በተለያየ ለምሳሌ በኢንተርቪው መልክ ሊሆን ይችላል ማለት በመጠየቅ የሚሰበሰበው ጋዘር የሚያደርገው ሂስትሪ ኢት ኢዝ ናውን አስ ሰብጀክቲቭ ዳታ እንለዋለን ማለት። ወይ ደግሞ ፔሸንቱ የሚነግረን እያንዳንዱ የፔሸንቱን የሚነግረን ፊሊንግ ሊሆን ይችላል ዛት ኢዝ ናውን አስ ሰብጀክቲቭ ዳታ ማለት። ኦብጀክቲቭ ዳታ ሲባል ግን ሄልዝ ኬር ፕሮቫይደሩ ፋይንድ የሚያደርገው ማለት ወይ ደግሞ ሞዲፋይ ማድረግ የሚችለው ማለት ነው። ምን ይባላል? ኦብጀክቲቭ ዳታ። ለምሳሌ የተለያዩ ኢንቨስቲጌሽኖችን በመስራት የተለያዩ ፊዚካል ኤግዛሚኔሽኖችን አፕላይ በማድረግ የሚያገኘው ዳታ ዛት ኢዝ ናውን አስ ኦብጀክቲቭ ዳታ እንለዋለን ማለት። ስለዚህ ቴክኒኮቹን በምናይበት ሰዓት ኢት ካን ቢ ሂስትሪ ቴኪንግ፣ ፊዚካል ኤግዛሚኔሽንስ ኤንድ ኦልሶ ሰርቲን ኢንቨስቲጌሽኖችን አፕላይ በማድረግ ዲተርማይን ማድረግ እንችላለን ማለት። ስለዚህ አሰስመንት ቴክኒኮች ላይ የመጀመሪያው አሴ ፐርፐዝ በምናይበት ሰዓት አንደኛ to establish trust relationship with the patient, to develop understanding about the patient, to guide physical examination, provide informations for appropriate diagnosis. In order to take good history, the interview should consider ማድረግ ያለባቸው ነገሮች አሉ ማለት ነው። ስለዚህ አሰስመንት በምናደርግበት ሰዓት እንደ ጥቅም የምናያቸው ነገሮች ምንድነው? ፔሸንት እና ሄልዝ ኬር ፕሮቫይደሩ ጋር ጥሩ የሆነ ሪሌሽን የመፍጠር ፕሮባቢሊቲ ይኖረዋል ማለት ነው። ፕላስ ደግሞ ምንድነው ስለ ፔሸንታችን በቂ የሆነ ግንዛቤ እንዲኖረን ያግዘናል ማለት ነው። ፔሸንቱ ምንድነው ዴቨሎፕ ያደረገው ዜን አፍተር ምን አይነት ኢንተርቬንሽንስ ማድረግ ያለብኝ የሚለው ነገር ቀድመን አንደርስታንድ እንዳደረገ ያደርገናል ማለት ነው። ፕላስ ደግሞ ኤኒ ካይንድስ ኦፍ ፊዚካል ኤግዛሚኔሽን ኢዝ ሪኳየርድ ኦር ኢት ኢዝ ኖት ኒድድ የሚለውን ነገር ለመለየት ፊዚካል ኤግዛሚኔሽን ለማድረግ ያስፈልጋል ወይ ደግሞ ምንድን ለማድረግ አፕላይ እንድናደርግ ጋይድ ሊሆን ይችላል ማለት ነው። ሰርቲን ፊዚካል ኤግዛሚኔሽንስ ፐርፎርም እንድናደርግ እንደ ጋይዳንስ ሊሆን ይችላል ማለት ነው። ሌላው ፕሮቫይድ ኢንፎርሜሽን ፎር አፕሮፕሪየት ዲያግኖስ ተጨማሪውን ዲያግኖስ እንድናደርግ እንደ ኢንፎርሜሽንስ ሊያግዘን ይችላል ማለት ነው። ስለዚህ ፔሸንቱ ለምሳሌ የሚነግረን ነገሮች ላይ ዲፔንድ ሆነን ተጨማሪ ኢንቨስቲጌሽን ስለማድረግ ለምሳሌ አሁን ፔሸንታችን የደም ማነስ ስሜት የሚነግረን ከሆነ ምን እናደርጋለን ማለት ሲቢሲ ልንሰራ እንችላለን። ሄሞግሎቢን ኤንድ ሉሳት ሄማቶክሪቲ ቼክ እንዲያደርግ ኢንቨስቲጌት እናደርግ እንችላለን ማለት ነው። ስለዚህ ሂስትሪ ቴክ በምናደርግበት ሰዓት ለምን ለፊዚካል ኤግዛሚኔሽንስ ኤንድ ኦልሶ ሰርቲን ኢንቨስቲጌሽንስ እንድናደርግ ጋይዳንስ ይሆናል ማለት ነው። ሌላው ሄልዝ ኬር ፕሮቫይደሩ ኤኒ ካይንድስ ኦፍ ሂስትሪ ኮሌክት ጋዘር በሚያደርግበት ሰዓት ማወቅ ያለበት ነገሮች አሉ ማለት ነው። ለምሳሌ አንደኛ አንዛይቲን ሬዲዩስ ማድረግ ያለበት ማለት ነው። አንዛይቲን ሬዲዩስ የምናደርግበት መንገድ ምንድነው? የመጀመሪያው ታካሚው እንደገባ ለተወሰነ ጊዜ ወይም ለ10 ሰከንድ ዝም ማለት አሴ ፐርፐዝ ምንድነው? ሬዲዩስ አንዛይቲ ኦፍ ዋት ዘ ፔሸንት ወይም የታካሚውን አንዛይቲ ይቀንሷል ማለት ነው። ስትረስፉሉን ይቀንሷል ማለት። ስለዚህ ፕላስ ደግሞ አናላይዝ እንዲያደርግ ታካሚው አናላይዝ ሀሳቡን እንዲሰበስብና በበቂ ሁኔታ የምንፈልገውን ዳታ እንድናገኝ ያግዘናል ማለት ነው። ምክንያቱም ሰውየው ለተወሰነ ደቂቃ ቁጭ ብሎ አናላይዝ አድርጎ አንድ ባንድ እንዲነረግረን፣ ሁለተኛ ደግሞ ጥሩ የሆነ አትሞስፌር ለመፍጠር ያግዛል ማለት ነው። and also ethical considerations ኢቲክስን አፕላይ ማድረግ ይኖርብናል ማለት ነው። ስለዚህ ሌላው ደግሞ ኢንኮግሬጅ ኮሚኒኬሽንስ ኢንኮግሬጅ ሰውየው እንዲያወራ ማበረታታት። ፕላስ ደግሞ እዚህ ጋር እንደ ችግር የሚነሳው ነገር ደግሞ ኤኒ ካይንድስ ኦፍ ባሪየር ካለ የኮሚኒኬሽን አንደርስታንዲንግ ችግር ካለ በሄልዝ ኬር ፕሮቫይደሩ ለምሳሌ ሄልዝ ኬር ፕሮቫይደሩ የሚናገረው ቋንቋ እና ፕላስ ደግሞ ፔሸንቱ የሚናገረው ቋንቋ የተለያየ ከሆነ አንደርስታንድ የማይደራረጉ ከሆነ የምንወስደው ኢንቨስቲጌት የምንሰበስበው ዳታ ፌል ሊያደርግ ይችላል ማለት ነው። ስለዚህ እያንዳንዷ ኮሚኒኬሽንስ በደንብ ጥንቃቄ ማድረግ አለብን። ፕላስ ደግሞ አንደርስታንዲንግ ሬታችን ማለት ሄልዝ ኬር ፕሮቫይደሩ ምን መሆን አለበት ማለት ነው። የፔሸንቱ የሚናገረውን ቋንቋ አንደርስታንድ የማድረግ አቅም ሊኖረው ይገባል ማለት። ለምሳሌ አሁን ሌላ ፔሸንቱ የሚያወራው ሌላ ቋንቋ ከሆነ እሱም አንደርስታንድ ማያደርግ የማይችል ከሆነ ሌላ ባለሙያ መጥራት ወይ ደግሞ ምን ማድረግ አስተርጓሚ ከቤተሰብ ምናምን ካለ አስተርጓሚ እንዲገባ አድርጎ የሚናገረውን ነገር እንዲያስተርጉምለት ማድረግ ያስፈልጋል። ስለዚህ ሌላው ኢንኮግሬጅ ኮሚኒኬሽን ማለት ሰውየው እንዲያወራ መፍቀድ ማለት ነው።
ማበረታታት ፕላስ ደግሞ ሄልዝ ኬር ፕሮቫይደሩ ምን መሆን አለበት? ቢ ፍሌክሲብል መሆን አለበት ማለት ነው። ፍሌክስድ ማድረግ ያለበት ማለት ነው። ሰውየው በነፃነት እንዲያወራ ነፃነት ለሰውየው መስጠት ያስፈልጋል ማለት ነው። ስለዚህ ኤንድ ኦልሶ ነን ቨርባል ኮሚኒኬሽን ኢሴንሻል ማለት ነው። ነን ቨርባል ኮሚኒኬሽንስ ማለት ፔሸንቱ በሚናገርበት ሰዓት የሚጠቀማቸው ኤክስፕሬሽን ማነር ማለት ዊዛውት ቨርባል ኮሚኒኬሽን ውጭ ያሉት ማለት ለምሳሌ ፋሻሉ ሊሆን ይችላል። ፋሻል ኤክስፕሬሽን ነው። ለምሳሌ ፋሻሉን በማየት አንዳንድ ታካሚዎች የሚመጡበት ሰዓት በጣም ታሞ ከነበረ ፌሳቸው ላይ በመመልከት ምንማቸውን ማወቅ እንችላለን። ፔን ስኬላቸውን ማወቅ እንችላለን ማለት ነው። ፕላስ ደግሞ ኤኒ ካይንድስ ኦፍ ለመናገር በሚፈልጉበት ሰዓት ጀስተር ኤክስፕሬሽናቸው የእጅ እንቅስቃሴያቸው ነው ኢንዲኬት ያደርጋል ማለት ነው። ስለዚህ ነን ቨርባል ኮሚኒኬሽን ኢዝ ኢሴንሻል ነው ማለት ነው። ስለዚህ አሰስመንት ላይ የመጀመሪያው ምንድነው? አሴ ኮምፖነንት የምናገኘው አይደንቲፊኬሽንስ ቺፍ ኮምፕሌን አይደንቲፊኬሽን ማለት ኢት ኢዝ ባዮግራፊክ ዳታ ማለት ስለ ፔሸንቱ አጠቃላይ መረጃ የሚነግረን ኔም፣ ኤጅ፣ አድሬስ፣ ኦኩፔሽን፣ ሪሊጅን፣ ማሪታል ሶርስ ኦፍ ኢንፎርሜሽን የመሳሰሉትን ነገሮች የምናካትትበት ነው። ሁለተኛው ቺፍ ኮምፕሌን ነው። ቺፍ ኮምፕሌን ሲባል ደግሞ ዋይ ዘ ፐርሰንት ካም ቱ ኢን አወር ሄልዝ ሴንተር ጤና ታካሚው ወደኛ የመጣው ለምንድን ነው የሚለውን ነገር የሚነግረን ነው ማለት ያ ማለት ምንድነው? ለምሳሌ የመጣው እንዲያሞኝ ነው ብሎ ነው። ለምሳሌ አሞት ሊሆን ይችላል ወይ ደግሞ ለሁለት ነገር ነው ታካሚ ሊመጣ የሚችለው። አንደኛ ለቼክአፕ ነው፣ ሁለተኛ ነው ታሞ ነው ሊሆን ይችላል የሚመጣው ማለት ነው። ስለዚህ አሞት ከሆነ የመጣው የሚያሳያቸውን ምልክቶች ራሱ በሚነግረን ቃላቶች ምን ማድረግ አለብን ማለት ነው? ሂስትሪውን ቴክ ማድረግ አለብን ማለት። ስለዚህ ቢያንስ ከ3 በላይ መብለጥ የለበት ማለት ቺፍ ኮምፕሌናችን። ሌላው ሂስትሪ ኦፍ ፕሬዘንት ኢልነስ ነው። ኢት ኢዝ አምፕሊፋይ የሚያደርገው ዘ ቺፍ ኮምፕሌን ፕሬዘንት ኢልነሱን እናያለን። ቺፍ ኮምፕሌኑን ያጠናክርላል ማለት ነው። ለምሳሌ አሁን ሂስትሪ ኦፍ ፕሬዘንት ኢልነስ ቺፍ ኮምፕሌን ቅድም የተናገረን ማለት ነው። ለምሳሌ አሁን አንድ ሰው ያቅለሸልሸኛል፣ ራሴን ያመኛል፣ ይቆረጥመኛል፣ ይፈልጠኛል የሚል ከሆነ ቺፍ ኮምፕሌኑን የሚነግረን ምን ያደርገናል ማለት ነው? ያጠናክራል ማለት ነው። ኢት ኢዝ ፉል ክሊር ክሮኖሎጂካል ዲስክሪፕሽን እያንዳንዱ ኮሌክት በምናደርግበት ሰዓት ቺፍ ኮምፕሌን ፕሬዘንት ኢልነስ ማለት አሁን ላይ ያለው ህመም ማለት ነው። ሂስትሪ ኦፍ ፕሬዘንት ኢልነስ ማለት ከረንትሊ ፔሸንቱ ወይም ታካሚው የሚሰማውን ነገር የሚነግረን ነው ማለት ሂስትሪ ኦፍ ፕሬዘንት ኢልነስ ማለት። ስለዚህ ሂስትሪ ኦፍ ፕሬዘንት ኢልነስ ፔሸንቱ የነገረንን ነገር ምን ያደርገን ያጠናክርልናል ማለት። ስለዚህ ኢት ኢዝ ፉል መሆን አለበት ማለት የተሟላ ማለት ግልጽ መሆን አለበት እና ደግሞ ቅደም ተከተሉን ተከትሎ መጻፍ አለበት ማለት ነው። ወይ ደግሞ ክሮኖሎጂካል ዲስክሪፕሽን ኖሮ ይገባል ማለት ነው። ኢን ጀነራል ኢት ሹድ ኮንቴንስ በአጠቃላይ ምንም ኮንቴን ያደርጋል ማለት ነው። ዴት ኦፍ ኦንሴት፣ ዱሬሽን፣ ፍሪኩዌንሲ፣ ካራክተሪስቲክስ፣ አግሪቬቲንግ ኤንድ ሪሚሽን ፋክተርስ፣ ትሪትመንት ኤንድ ኢትስ ኢፌክት፣ ሲግኒፊካንት ኔጌቲቭ ስቴትመንት። ለምሳሌ ምንድነው ሰውየው ዴት ኦፍ ኦንሴት ማለት መቼ ቀን የጀመረበት ምን ያህል ጊዜ ቆይበታል እና ደግሞ በየምን ያህል ጊዜ ፍሪኩዌንሲ ወይም ድግግሞሽ የፈጠርበታል፣ ምን አይነት ካራክተር ወይም ባህሪ ያለው። ለምሳሌ አሁን አንድ ሰው ፔን ካለው ፔን ቸስት ፔን ወይ ደግሞ ለምሳሌ አንጃይና ፔክቶሪስ ዴቨሎፕ ያደረገ አንጃይና ፔክቶሪስ ማለት ኤኒ ካይንድስ ኦፍ ቸስት ፔን ነው ዲው ቱ ዋት ላክ ኦፍ ኦክሲጅን ኮንቴኒንግ ብለድ ቱ ዘ ቸስት ሆል ወደ ቸስት ሆል የሚሄደው የኦክሲጅን ያነሰው ደም በሚኖርበት ሰዓት አንጃይና ፔክቶሪስ ዴቨሎፕ ያደርጋል ማለት ነው። ዲው ቱ ዋት ሃርት ዲዚዝ አማካኝነት የሚፈጠር ነው ማለት። ስለዚህ ካለ መቼ ነው የጀመረው? ይሄ ዲዚዝ ካለ መቼ ነው የጀመረው? እንዴት ነው የጀመረው? ድግግሞሹ ምን ይመስላል? ምን አይነት ካራክተር አለ? ሲጀምረው ምን አይነት ህመም አለ? ምን አይነት ካራክተር ወይም ባህሪ ያለው? እንዴት ነው የሚጀምረው የሚለው ነገር ፕላስ ደግሞ ከጀመረው በኋላ ምን ያህል ጊዜ ይቆያል? እንዲሁም ደግሞ እንዲነሳ የሚያደርጉት ነገሮች ምንድን ናቸው? አግራቬቲንግ ፋክተርስ ከዚህ በፊት ትሪትመንት ካለው ኤንድ ኢትስ ኢፌክት ትሪት እየተደረገ ከነበር አሁን ከረንትሊ እና ደግሞ ምን አይነት ውጤት አለው የሚለውን ነገር በተጨማሪ እናደርጋለን ማለት ነው። በክሮኖሎጂካል ወይ ደግሞ ኦርደር በኦርደር ኮሌክት እናደርጋለን ማለት ነው። ሂስትሪ ኦፍ ፓስት ኢልነስ ከዚህ በፊት ፔሸንቱ ታካሚው ለተለያዩ ኢልነስ ተጋልጦ ከነበር ወይ ደግሞ ኤክስፒሪየንስድ ከሆነ ማለት ነው። ቻይልድሁድ ኢልነስ ይችላል፣ ፕሪቪየስ ሆስፒታላይዜሽንስ፣ ኢንጁሪ ኦፕሬሽንስ ካለ እነዚህ ነገሮች ጋዘር እናደርጋለን ማለት ነው። ስለዚህ ፐርፐዙ ምንድነው? ቼኪንግ ዘ ሂስትሪ ኦፍ ፕሬዘንት ኢልነስ ጋይድ ቱ ፊዚካል ኤግዛሚኔሽንስ ፕሮቫይድ ጉድ አንደርስታንዲንግ ኦፍ ኤችፒአይ በዋነኝነት ሪሌተር ነው ማለት ነው። ለምሳሌ አሁን ይሄኛው ሂስትሪ ኦፍ ፓስት ኢልነስን ኮሌክት በምናደርግበት ሰዓት ሂስትሪ ኦፍ ፕሬዘንት ኢልነሱ ምን ያደርግልናል ማለት ያጠናክርናል ማለት ነው። እንዲሁም ደግሞ ጋይዳንስ ነው ማለት ነው። እያንዳንዱ ለምሳሌ ፊዚካል ኤግዛሚኔሽን ያስፈልጋል ወይስ አያስፈልግም የሚለውን ነገር ይነግረናል ማለት ነው። እንዲሁም ደግሞ ፕሮቫይድ ጉድ አንደርስታንዲንግ ኦፍ ዘ ሂስትሪ ኦፍ ፓስት ኢልነስ ካለ ለምሳሌ አሁን ከዚህ በፊት ፓስት ኢልነስ ሲባል አንድ ሰው ለተለይ በህፃነቱ ጊዜ የተለያየ ነገር ሆስፒታላይዜሽን ሲባል በተለያየ ዲዚዝ ሊሆን ይችላል ማለት ነው። ለምሳሌ ኤኒ ካይንድስ ኦፍ ባክቴሪያ ኢንፌክሽን ካለበት፣ ቲቪ ዴቨሎፕ አድርጎ ገብቶ ከነበረ፣ ኤኒ ካይንድስ ኦፍ ቫይራል ኢንፌክሽን ከነበረበት፣ ኤኒ ካይንድስ ኦፍ ዲዚዝ ሊሆን ይችላል፣ ኢንጁሪ ሊሆን ይችላል። በተለያየ ምክንያት ሆስፒታላይዜሽን ከነበረበት ሆስፒታላይዝድ አድርጎ ከነበረ ኢት ኢዝ
ሂስትሪ ኦፍ ፓስት ኢልነስ ላይ መመዝገብ አለበት ማለት ምክንያቱም አሁን ከረንት ላለበት ኢልነስ ምን ሊሆን ይችላል ብለን ስለምናስብ ኮዝ ሊሆን ይችላል ብለን ስለምናስብ ጋዘር እናደርጋለን ማለት ነው። ሌላው ፐርሰናል ሂስትሪ ነው። ከዴቨሎፕመንታል ሂስትሪ አስተዳደጉ ምን ይመስላል፣ ከኢንቫይሮንመንታል ፋክተርስ የተለያዩ ልማዶች ካሉት፣ ሶሻል ፋክተርስ፣ ኤዱኬሽናል ሌቭል ኦፍ ኤዱኬሽን ወይ ደግሞ ሊትሬቸር ሌቭል እንትን ሂስትሪውን ቴክ እናደርጋለን ማለት ነው። ሌላው ፋሚሊ ሂስትሪ ኤኒ ካይንድስ ኦፍ ጄኔቲካል ዲስኦርደሮች ካሉ ሪከርድ እናደርጋለን ማለት ነው። ምክንያቱም አንዳንዴ ከዘር ወደ ዘር የሚተላለፉ በሽታዎች አሉ። እነሱ ካሉ ሄሪተሪ ዲዚዞች ካሉ ሄልዝ ስታተስ ኦፍ ዘ ፋሚሊ እና ኤኒ ኮሙኒካብል ዲዚዝ ካለ ከአንዱ ወደ አንዱ የሚተላለፍ በቤተሰብ ውስጥ ካለ ለምሳሌ አሁን ሂስትሪ ኦፍ ፋሚሊ ሂስትሪ ላይ ፔሸንቱ የመጣው በምን አማካኝነት ከነበረ ሰስፔክት ስናደርግ ማለት አሰስ በምናደርግበት ሰዓት አይ ፔሸንታችን ዴቨሎፕ ያደረገው ቲቪ ነው ብለን ከነበረ ቲቪ እንዲፈጠር ያደረገበት አንዱ ምክንያት ምን ሊሆን ይችላል? ፋሚሊ ሂስትሪውን ቼክ በማድረግ ማወቅ እንችላለን። ለምሳሌ ቤተሰብ ውስጥ አንድ ለኤቲቪ ኤክስፖዝድ የሆነ ሰው ካለ ምን ኢሙን ቴንደንሲ ያለው ሌላው እዛ ውስጥ የሚኖሩ ማህበረሰብ ተጋላጭነታቸው ከፍተኛ ነው ማለት ነው። ምክንያቱም በአንድ ግቢ ውስጥ በአንድ ቤት ውስጥ የሚኖር ከሆነ ዜድ ዋት ኤር በበቂ ሁኔታ አይገባም አይወጣም ማለት ነው። ዜድ ሳፎኬትድ ኢንቫይሮንመንት ላይ የሚኖር ከሆኑ ኤክስፖዘር ፎር ዋት ቲቪ ተጋላጭነት ከፍተኛ ይሆናል ማለት ነው። አዘር ዋን ኢዝ ሪቪው ኦፍ ሲስተምስ ነው ወይም ፈንክሽናል ኢንኳየር ነው። ኦቨርቪው ኦፍ ጀነራል ሄልዝ አስ ዌል አስ ሲምፕተምስ ሪሌትድ ቱ ኢች ቦዲ ሲስተም እያንዳንዱ ሲስተምስ በመመልከት የፔሸንቱ ችግር ምንድነው የሚለውን ዲተርማይን ለማድረግ ያግዘናል ማለት ነው። ሪቪው ኦፍ ሲስተምስ ማለት እያንዳንዱ ሲስተምስ አንድ ባንድ መመልከት ማለት ነው። ለምሳሌ ሪስፓራቶሪ ሲስተም፣ ካርዲዮቫስኩላር ሲስተም እያልን አንድ ባንድ እንመለከታለን ማለት ነው። ኤኒ ካይንድስ ኦፍ ቼንጅ ወይም ኤኒ ካይንድስ ኦፍ አልተሬሽን ከኖርማል ፈንክሽንስ ዲቪዬት ያደረገን ካለ ዲተርማይን ለማድረግ ያግዘናል ማለት ነው። ስለዚህ ሂስትሪ ኦፍ ፕሬዘንት ኢልነሱን ለምን ለማድረግ ለማጠናከር ያገለግለናል ማለት ነው። ሪቪው ሲስተምስ በምንሰራበት ሰዓት ነው። ለምሳሌ አሁን ሪስፓራቶሪ ሲስተምስ ላይ በምናይበት ሰዓት ፔሸንታችን ዲስፊኒያ ከሆነ ማለት ነው ዲፊካልት ቱ ብሪዝ ለመተንፈስ በጣም የሚቸገር ከሆነ ኢት ኢዝ አንድ ኤቪደንስ ነው ማለት ዜር ኢዝ ፕሬዘንስ ኦፍ ዋት ሪስፓራቶሪ ፕሮብሌም መኖሩን ይነግረናል ማለት ነው። ስለዚህ ኤኒ ካይንድስ ኦፍ ከሲስተም ዲቪዬት ያደረገ ነገር ካለ ዲፔንድ ሆናት ክሊኒካል ማኒፌስቴሽኑን በያዝ ግሩፕ ኦፍ ክሊኒካል ማኒፌስቴሽንስ ሂስትሪ ኦፍ ፕሬዘንቱን ያጠናክርናል። ዜን አፍተር የፔሸንቱን ችግር ለመለየት ያግዘናል ማለት ነው። ሌላ ዘ ሰከንድ ዋን ኢዝ ዲያግኖሲስ ምን ነው? ዲያግኖሲስ ላይ ክሊኒካል ጀጅመንት አባውት ኢንዲቪጁዋል ፋሚሊ ኦር ኮሚኒቲ ሪስፖንስ ቱ አክቹዋል ኤንድ ፖቴንሻል ሄልዝ ፕሮብሌም። ስለዚህ ቤተሰብ ሊሆን ይችላል፣ ግለሰቡ ሊሆን ይችላል፣ ወይ ደግሞ ታካሚ ሊሆን ይችላል ለአክቹዋል ወይም ደግሞ ለፖቴንሻል ሄልዝ ፕሮብሌም ያላቸው ሪስፖንስ ጀጅ የምናደርግበት ነው ማለት ነው። ስለዚህ ዲያግኖስ ላይ ወይ ደግሞ ዲተርማይን የምናደርግበት ምንድነው ችግሩ የሚለውን ዲተርማይን የምናደርግበት ማነር ነው ማለት ነው። ስለዚህ ዲያግኖስ በምንሰራበት ሰዓት ስቴትመንታችን ምንን ማካተት አለበት? ፕሮብሌሙን፣ ሪሌትድ ፋክተር ኤንድ ኦልሶ ዲፋይኒንግ ካራክተሪስቲክስ ወይ ደግሞ ችግሩን ተከትሎ የተፈጠረው ካራክተሪስቲክስ ምን ይመስላል የሚለው ነገር ማካተት ይኖርበታል ማለት ነው። ለምሳሌ አንድ ኤግዛምፕል ብንወስድ ኢንፌክቲቭ ኤርዌይ ክሊነስ ሪሌትድ ቱ ዲዚዝ ኤቪደንስድ ባይ ዋት ዲፊካልቲ ቱ ብሪዝ ካልን ምን ማለት ነው? ኢንፌክቲቭ ኤርዌይ ክሊነስ ማለት ኢት ኢዝ ዘ ፕሮብሌምስ ነው ማለት ነው። ሪሌትድ ቱ ዋት ዲዚዝ ካለ ደግሞ ፋክተሩ ነው ማለት ነው። ኤንድ ኦልሶ ኤቪደንስድ ባይ ዋት ዲፊካልቲ ቱ ብሪዝ ካልን ደግሞ ምን ይነገረናል ማለት ኤቪደንስ ማረጋገጫው ማለት ነው። ስለዚህ ኤኒ ካይንድስ ኦፍ ዲያግኖስ በምናደርግበት ሰዓት ካን ቢ አክቹዋል ዲያግኖሲስ ኦር ፖቴንሻል ዲያግኖስ በምናደርግበት ሰዓት ምን መሆን አለበት ማለት ነው? ፕሮብሌም፣ ሪሌትድ ፋክተርስ ኤንድ ኦልሶ ዲፋይኒንግ ካራክተሪስቲክስ ለማን ለአክቹዋል እንጠቀማለን ማለት ነው። ስለዚህ ኤኒ ካይንድስ ኦፍ ዲያግኖስ በምናደርግበት ሰዓት አክቹዋል እና ፖቴንሻል ዲያግኖስ አለ። አክቹዋል ዲያግኖስ ማለት ከረንት ላይ አሁን ፔሸንቱ ያለበትን ፕሮብሌም ይነግረን ነው ማለት ነው። ፖቴንሻል ዲያግኖስ ሲባል ሪስክ ነው ማለት ነው። ስለዚህ አክቹዋልን ተከትሎ ሊፈጠር የሚችል ችግር ኢት ኢዝ ናውን አስ ፖቴንሻል ፕሮብሌም እንለዋለን ማለት ነው። The third one is planning ነው። it is a series of step ነው in which nurse and the client ፕላን በምናደርግበት ሰዓት በዋነኝነት ቅድም ዲያግኖስ ስናደርግ 2 3 4 5 6 ችግሮች ሊኖሩ ይችላል ማለት ነው። ነገር ግን ፕላኒንግ ላይ ስንመጣ ግን ለፔሸንቱ በጣም አስፈላጊ አሁን ከረንትሊ የትኛው ቀድሞ ኢንተርቬንሽን ያስፈልጋል የሚለው ነገር ምን እናደርጋለን ማለት ነው መለየትና ፕራዮሪታይዝ ማድረግ ይኖርብናል ማለት ነው። ስለዚህ ፕላኒንግ ላይ ሴት ፕራዮሪቲ ጎል ኤንድ አውትካምስ ክራይቴሪያ ቱ ሪዞልቭ ኦር ሚኒማይዚንግ ዘ አይደንቲፋይድ ፕሮብሌም ኦፍ ዘ ክላይንት የፔሸንታችንን ችግር ከለየን በኋላ ፔሸንታችንን ችግሩን ሪዞልቭ ለመቅረፍ ምን ማድረግ ያስፈልጋል ማለት ነው። ያሉትን ችግሮች ውስጥ ሰሌክት አድርገን ማለት ነው የትኛው ቅድሚያ ያስፈልጋል። ለምሳሌ ፔሸንታችን 7 8 9 ፕሮብሌም ካለበት
ዘጠኙንም በአንዴ ምን ማድረግ አንችልም ማለት ነው፣ ፕላን አድርገን ትሪት ማድረግ አንችልም ማለት ነው። ስለዚህ የምናደርገው ምንድነው ከዛ ውስጥ ለፔሸንቱ አሁን ከረንትሊ በጣም አስፈላጊው የትኛው ኢንተርቬንሽንስ ነው የሚለው ነገር ከለየን በኋላ ዜን አፍተር ፕራዮሪቲ ሰተንስ እንትን እናደርጋለን ማለት ነው። ስለዚህ ፕላኒንግ ላይ ሴት ፕራዮሪቲ ኢሴንሻል ነው ማለት ነው። ቅድማ መስጠት ለየትኛው ኢንተርቬንሽን ቅድሚያ መስጠት አለበት፣ ለፔሸንቱ ከረንትሊ አሁን የትኛው ነው የሚያስፈልገው የሚለው ነገር ዲተርማይን ማድረግ ያስፈልጋል ማለት ነው። ስለዚህ በዚህ አክቲቪቲ ላይ ምን ምን ኢንክሉድ ይሆናል? አንደኛ ፕራዮሪቲ ስታብሊሽ ማድረግ፣ ስታብሊሽ ፔሸንት ጎል ኤንድ አውትካምስ ክራይቴሪያ፣ ፕላን ነርሲንግ ኢንተርቬንሽን፣ ራይዝ ዘ ነርሲንግ ኬር ፕላን። ስለዚህ እዚህ ጋር በዋነኝነት የመጀመሪያው ቅድመ ሁኔታዎች ወይ ደግሞ ቅድሚያ የትኛው መስጠት አለበት የሚለው ነገር ማወቅ፣ ሁለተኛ ደግሞ ጎላችን ምንድን ነው፣ የመጨረሻ አውትካምስ ምን መምሰል አለበት የሚለውን ነገር ማወቅ ያስፈልጋል። ምክንያቱም ፕላን ካደረግን በኋላ መጨረሻ ላይ ኤቫሉዌት ስናደርግ ከፕላናችን ጋር ምን መሆን አለበት? ሚት ማድረግ አለበት ማለት ነው። ስለዚህ አንዱ ከአንዱ ጋር መጣረዝ የለበትም። ስለዚህ ፕላን ያደረግነውን መጨረሻ ላይ ኤቫሉዌት በምናደርግበት ሰዓት ወይም በምንገመግምበት ሰዓት ምን ማድረግ አለብን ማለት ነው? አቺቭ መሆን አለበት ማለት ነው። ስለዚህ ኢስታብሊሽ ፔሸንት ጎል ኤንድ አውትካም ክራይቴሪያውን ምን ማድረግ አለብን? ፕላን እናደርጋለን ወይ እዚህ ውስጥ ይካተታል ማለት ነው። ሌላው ፕላን ነርሲንግ ኢንተርቬንሽንስ ነው። ነርሲንግ ምን አይነት ኢንተርቬንሽን እናደርግለታለን፣ ለፔሸንቱ ምን እናደርግለታለን የሚለው ነገር ፕላን እናደርጋለን ማለት ነው። ዜን አፍተር ነርሲንግ ኬር ፕላን እዛ ላይ መጻፍ ማለት ፕላን ያደረግነውን ፕላን የምናደርጋቸውን ነገሮች ማስቀመጥ ያስፈልጋል። ዜን አፍተር ኢምፕሊሜንቴሽን ነው። እነዚህ ፕላን ያደረግናቸውን ነገሮች ደግሞ ወደ ምን መቀየር? ወደ ተግባር መቀየር ማለት ኢት ኢዝ አክሽን ፌዝ እንለዋለን ማለት ኢን ዊች ዘ ነርሲንግ ኬር ፕላን ፑት ኢንቱ አክሽን። ነርሲንግ ኬር ፕላን ያቀርናቸውን ወይ ደግሞ ፕላን ያደረግናቸውን ወደ ምን ወደ ተግባር የምንቀይርበት ፌዝ ነው ማለት ነው። ዚስ ፌዝ ኢን ዌን ዘ ነርስ ሪከርድ ዘ ኬር ጊቨን ኤንድ ዘ ክላይንት ሪስፖንድ ቱ ዘ ኬር ጊቨን ቱ ሂም። እዚህ ጋር የሚያበቃው ምንድነው? ኬሩን ከሰጠች በኋላ ወይም ከሰጠ በኋላ ሪካርድ ካረገ በኋላ ወይም ዶክመንት ካረገ በኋላ ያበቃል ማለት ነው። ስለዚህ ኢምፕሊሜንቴሽን ላይ በዋነኝነት ምንድነው ማለት ነው? አክሽን ፌዝ ነው ማለት ነው። ወይም የተግባር ፕላን ያደረግነውን ያቀርነውን ነገር ወደ ተግባር የምንቀይርበት ፌዝ ነው ወይም ስቴፕ ነው ማለት ነው። ሌላው ኢቫሉዌሽን ነው ማለት ነው። ስለዚህ ኢቫሉዌሽን ላይ አሰስ አረገን፣ ዲያግኖስ አረገን፣ ፕላን አረገን፣ ኢምፕሊመንት አረገን፣ ኢቫሉዌት ማለት ደግሞ የመጨረሻው ስቴፕ ነው። ያ እስካሁን የሰራነው ነገር የምንገመግምበት ነው ማለት ነው። ስለዚህ ቅድም ፕላን ስናደርግ ምን እናደርጋለን? ጎሉንና አውትካሙን ሴት እናደርጋለን ማለት ነው። ስለዚህ አቺቭ አድርገናል ወይስ አላደረግንም የሚለውን ደግሞ ምን የምናደርግበት ሪቫይስ አድርገን የምንመለከትበት ነው ማለት። ስለዚህ አሰሲንግ ዘ ፔሸንት ሪስፖንስ ቱ ነርሲንግ ኢምፕሊሜንቴሽንስ ኤንድ ዜን ኮምፔሪንግ ዘ ሪስፖንስ ቱ ዘ ጎል ኤንድ ዘ አውትካምስ ዊዝ ክራይቴሪያ ወይም ዘ ኬር ፕላን። ስለዚህ ቅድም ፕላኒንግ ላይ ኬር ፕላን እናወጣለን፣ ይህን እናደርግለታለሁ፣ ይህን እንሰራለሁ ብለን ኬር ፕላን እናወጣለን። ዜን ኬር ፕላን ካወጣን በኋላ እና ደግሞ ጎላችን ይሄ ነው አውትካሙ ይሄ መሆን አለበት ብለን ካወጣን በኋላ አውትካማችን ጋር ኢምፕሊመንት ካደረግን በኋላ አቺቭ አድርጓል ወይስ አላረገም የሚለው ነገር ኢቫሉዌት የምናደርግበት ፌዝ ነው ማለት ነው፣ ወይም የምንገመግምበት። ስለዚህ የፔሸንቱ ሪስፖንስ ምን ይመስላል፣ እኛ ካቀድነው ጋር የፔሸንታቸው ሪስፖንስ ምን ይመስላል፣ ወይ ደግሞ የነርሲንግ ኢምፕሊመንት ያደረገችው ወይም ደግሞ አቅዳ እሰራለሁ ብላ ኢምፕሊመንት ያደረገችው ነገሮች ወይም ተግባራቶች ምን አይነት አውትካም አላቸው፣ ዜን አፍተር የፔሸንቱ ሪስፖንስስ ምን ይመስላል የሚለው ነገር ኢቫሉዌት የምናደርግበት ነው ማለት ነው። ለምሳሌ አሁን ፔሸንታችን ዜር ኢዝ ፕሬዘንስ ኦፍ ፔን ነበረው። ስለዚህ ፔኑን ማኔጅ ለማድረግ ነርሷ አቀደች ወይም ማቀደ፣ ዜን አፍተር ኢምፕሊመንት በምታደርግበት ሰዓት ኤኒ ካይንድስ ኦፍ ዳይክሎፊናክ 75 ሚሊግራም ፐር 3 የሚሏን ኢንጀክሽን ሰጠችው። ዜን አፍተር ፔሸንቱን ኢቫሉዌት በምናደርግበት ሰዓት በምንገምበት ሰዓት ዜር ኢዝ ኖ ፕሮግረስ፣ አሁንም ፔን ላይ ካለ ምን አድርጓል ማለት ነው፣ ኢቫሉዌት በምናደርግበት ሰዓት ፌል አድርጓል ማለት ነው። ስለዚህ ያ ማለት ምንድነው? ኢቫሉዌት የምናደርገው ፔሸንታችን ሪስፖንሱ ምን ይመስላል። ለምሳሌ ለሆነ ኢንተርቬንት ካደረግነው በኋላ የፔሸንቱ ሪስፖንስ ምን ይመስላል። ለምሳሌ አሁን ቅድም እንዳልኩት ፔን ኪለር ወይ አንቲ ፔን ሰተን 75 ሚሊግራም ፐር 3 የሚለውን ዳይክሎፊናክ ዴሊቨር አድርጋ ወይም አድሚኒስተር አድርጋ ፔሸንቱ ግን ምን ካረገ ከፔኑ ፍሪ ከሆነ ኢቲዝ ምንድነው ማለት ነው፣ አውትካሙ ምንድነው ማለት ነው፣ ጉድ ነው ማለት ነው። ስለዚህ አውትካሙን አቺቭ አድርጋለች ማለት ነው። ኢቫሉዌት በምናደርግበት ሰዓት የፔሸንቱ ፔን ምን አድርጓል ማለት ነው፣ ሪሊፍ ሆኗል ማለት ነው። ስለዚህ ጄነራሊ ኢቫሉዌት የምናደርገው ምንድነው፣ ከፕላን ካረግነው የፕላን ያደረግናቸውን እያንዳንዱን ነገሮች ተግባራዊ ካረግን በኋላ የፔሸንቱ ሪስፖንስ ምን ይመስላል፣ እኛ ላቀድናቸው ነገሮች ኢምፕሊመንት ላደረግናቸው ነገሮች ለፔሸንቱ ሪስፖንስ ምን ይመስላል የሚለው ነገር ኢቫሉዌት የምናደርግበት፣ ጎላችን ኤንድ ኦልሶ አውትካማችን አቺቭ አድርጓል ወይስ አላረገም የሚለው ነገር ምን የምናደርግበት ነው፣ ኢቫሉዌት የምናደርግበት ነው ማለት ነው።
ስለዚህ ዘ ነርስ ዲተርማይን ዘ ኤክስተንት ቱ ዊች ዘ ጎል ሃቭ ቢን አቺቭድ ኢት ኢንክሉዲንግ ሪቪው ኦፍ ፔሸንት ጎል ኤንድ አውትከም ክራይቴሪያ ኮሌክሽን ኦፍ ዳታ ሜዠሪንግ ኦፍ ጎል አቺቭመንት ዊዝ ባይ ሜቢ አቺቭድ ኮምፕሊትሊ ፖርታሊ ኦር ኖት አቺቭድ ኦር ኒው ፕሮባብሊ ሜቢ ዴቨሎፕድ ኤንድ ኦልሶ አት ሪቫይዝ ኦር ሞዲፋይድ ዘ ነርሲንግ ኬር ፕላን። ስለዚህ በዋነኝነት እንዳልነው እንግዲህ አጠቃላይ ኢቫሉዌሽን ላይ ፔሸንቱን የኛ ጎል ምንድነው፣ አውትከማችን ምንድነው፣ ኢምፕሊመንት ካረግን በኋላ ፔሸንቱ ሪስፖንስ ምን ይመስላል የሚለው ነገር ኢቫሉዌት ካረግን በኋላ ነገር ግን የሆነ ፌል ካረገ ፔሸንት ሪስፖንሱ ፌል ካረገ ለኛ ኢምፕሊሜንቴሽን ምን ይደረጋል ማለት ነው፣ ነርሲንግ ኬር ፕላን ከእንደገና ሰርተን ከእንደገና እናደርጋለን ማለት ነው፣ ኢምፕሊመንት እናደርጋለን ማለት ነው። ስለዚህ ዚስ ኦል አባውት ነርሲንግ ፕሮሰስ ነው ማለት ነው። ቴንክ ዩ